ጭንቅ ላይ ሲሆን ነው እንጂ ምጸልየው ዴይ ቱ ዴይ ጧት ተነስቼ ሁሉ ነገር ሰላም ከሆነ ለምን ብዬ በጣም መጥፎ ልጅ አንድ ቪዲዮ ልሰራ እችላለሁ። ከዛ በኋላ የቀጣዩን ቪዲዮ ደግሞ የምሰራው 3 ወር በኋላ ሊሆን ይችላል። ህይወቴ ብቻዬን እችላለሁ። በቃ ራሴ ጎበዝ ነኝ ብቻዬን። ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አልጋዬን አላነጠፍኩም። በተግበሰበሰ ክፍል ነው የመጣሁት። ነገር ግን አይምሬ ውስጥ ያለው ሀሳብ ሳይጠፋ ቶሎ ሀሳቤን ልገልጽላችሁ ስለፈለግኩ ነው። የዛሬው የዩቲዩብ ታይትላችን ምንድን ነው የሚሆነው? ትራይ አገን በት ዚስ ታይም ዊዝ ጋድ ነው የሚሆነው ማለት ነው። እና እኔን ታውቁኛላችሁ። ሁሌ በቃ እንትን አስባለሁ፣ እንትን አረጋለሁ። በቀኔ 10 ነገር ነው መስራት ያለብኝ እላለሁ። ጠዋት ተነስቼ አልጋዬን አነጥፋለሁ፣ ከዛ ጸልያለሁ፣ ከዛ ጂም ሄዳለሁ፣ ከዛ እመጣለሁ፣ ከዛ ክላስ ሄዳለሁ፣ ይሄን ሰራለሁ፣ ከዛ ቪዲዮ ሰራለሁ፣ ከዛ ክላስ። በጣም ብዙ ነገር ነው ማስበው በማሰብ ቢሆን። ነገር ግን አክሽኑ ጋር ስንመጣ በቃ የቱንም ነው ማላረገው። እናንተም ታውቁታላችሁ። ቲክቶክ ከጀመርኩት ምን 5 ወይ 4 ዓመት ቆይቷል ብቻ ከጀመርኩ። ዩቲዩብም እንደዛው ብዙ ቆይቷል። ነገር ግን ኮንሲስተንት አይደለሁም በጭራሽ። አንድ ቪዲዮ ልሰራ እችላለሁ። ከዛ በኋላ የቀጣዩን ቪዲዮ ደግሞ የምሰራው 3 ወር በኋላ ሊሆን ይችላል። ኮንሲስተንት ሆንኩ እላለሁ። ነገር ግን የምሰራው 3 ወይ 4 ቪዲዮ ነው። ለአንድ ወር ኮንሲስተንት ሆኜ 4 ወር እተዋለሁ ማለት ነው። እና ብዙ ነገሬ በጣም እንደዛ ነው። እናንተም እንደዚህ ከሆናችሁ አይ ሆፕ ይሄ ቪዲዮ አብሮ ይረዳል ብዬ አስባለሁ። ዛሬ አንድ ቪዲዮ እያየሁ ነበር እና ህይወታችሁ ላይ ፈተና የሚበዛባችሁ እናንተ ወደ ፈጣሪያችሁ እንድትቀርቡ ሲፈለግ ነው። ምክንያቱም የሆነ ሰዓት ላይ ሁሉ ነገር ሲሳካላችሁ ለምን ብላችሁ ትጸልያላችሁ። ምክንያቱም ሁሉ ነገር በምትፈልጉት መንገድ እየሄደ ነው። ምን ያስፈልጋችኋል? ሌላ አውተር ሄልፕ ለምን ትፈልጋላችሁ? ሁሉ ነገር ከተሳካላችሁ አለ ቪዲዮ እና ፖይንት አለው እያልኩኝ ነበር። ስለዚህ አይ ቲንክ የብዙዎቻችን ችግር፣ የኔ ችግር ስፔሻሊ ምንድን ነው በቃ ለትንሽ ጊዜ ልጸልይም ካልኩኝ ፈተና ወይ በቃ ይሄ ኮርስ በቃ የሚሆን አይነት አይደለም ካልኩ ወይ ደግሞ ህይወት ውስጥ የሆነ የማይሆን ነገር መጥቶ በቃ ይሄ ነገር መውጣት አለበት ወይ በዚህ ፓርት ላይ መስተካከል አለብኝ ብዬ ካሰብኩኝ ነው ብቻ ጭንቅ ላይ ሲሆን ነው እንጂ ምጸልየው ዴይ ቱ ዴይ ጧት ተነስቼ ሁሉ ነገር ሰላም ከሆነ ለምን ብዬ በጣም መጥፎ ልምድ እና this time let's try again but with God ነው the point of this video። እና ሁል ጊዜ ህይወታችን ውስጥ ፈጣሪን ኢንክሉድ እያደረግን፣ ምክንያቱም አቅሙን የሚሰጠን እሱ ነው። ለትንሽ ጊዜ በራሳችን አቅም ያለን ቢመስለንም ያለ ፈጣሪያችን በጣም ማለት ማንም አይደለንም። እሱን ማወቅ አለብን አደይን ደፍተደይ እና በቃ ምንም ነገር ስታስቡ ዴይ ቱ ዴይ ሩቲናችሁ አድርጉት መጸለያችሁን። እኔም ማድረጊው ሳይሆን ነገር ግን ማድረግ የምፈልገው ነገር ነው። እና ዛሬ የሆነ ቪዲዮ ሳይ ይሄ ቪዲዮ ኢዝ አ ሳይን ተነስቼ ዩቲዩብ እንድጀምር እና ኮንሲስተንት መሆን ያልቻልኩትም እንደዛ አላልኩም እኮ ግን ዩ ኖ አክሽኖቼ እንደዛ ነው የሚሉት። ለማውራት ላልል እችላለሁ፣ ነገር ግን አክሽኖቻችሁ ምንድን ነው የሚሉት ነው ዋናው ሀሳብ። ግን አሁን ኮንሲስተንት የምንሆነው ብቻችንን ሳይሆን ከአምላካችን ጋር ስለሆነ ሁላችንም ያሰብነው ነገር የሚሳካበት ቬሪ ኮንሲስተንት የምንሆንበት፣ አንድ ነገር ደግሞ ካልተሳካልን የአቅማችን ሞክረን ካልሆነልን ደግሞ የፈጣሪ ፍቃድ አይደለም ብለን የምንተውበት ሲዝን ኦፍ አወር ላይፍ ይሁንልን ልል ነው። ይሄ በጣም አጭር ቪዲዮ ነው ለማስተማር ያህል ሳይሆን አዘ ሪማይንደር ቱ ትራይ አገን በት ዊዝ ጋድ የሚለውን ሀሳብ ለመናገር ያህል ነው። ቴንክ ዩ ፎር ዋቺንግ። ከአሁን በኋላ አይ ሆፕ አይ ስቴይ ኮንሲስተንት። ችግር የሱ ነው። እስከዛሬ ለምን ትጠፊያለሽ ይለኛል ብዙ ሰው ኢንስታግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ በተለይ በጣም ሁሉም ሰው ምን ሆነሽ ነው? ሰላም ነው ሰላም ነው ይሉኛል። እግዚአብሔር ይመስገን ሰላም ነው። ስንፍናዬ ነው የወሰደኝ እና አይ ሆፕ ይሄ ሲዝን ዊል ቢ ዲፍረንት። የእናንተም the next season of your life ጥሩ ወይም የተስተካከለ ወይም እናንተ እንደምትፈልጉት ሆኖ ይሄድላችኋል ከፈጣሪ ጋር አብራችሁ ከሞከራችሁ ብዬ አስባለሁ። ይሄን ይመስላል ቪዲዮ። ቴንክ ዩ ፎር ዋቺንግ። ሲ ዩ next week.